ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ያለምንም ኢንቨስትመንት ምንም አይነት ክፍያ ሳትከፍሉ በቀላሉ ገንዘብ የምትሰሩበትን አፕሊኬሽን ነው ይዤላችሁ የመጣሁት። ይህም አፕሊኬሽን በዘር ይባላል። ከዚህ በፊት ያልጀመራችሁ ልጆች አሁኑኑ ጀምሩ ማለት ነው። በዚህ ቪዲዮ ምን አሳያችኋለሁ፣ አፕሊኬሽን እንዴት አድርጋችሁ ዳውንሎድ አድርጋችሁ እንደምታስጀምሩና በምን አይነት መንገድ ገንዘብ ሊሰሩ እንደምትችሉ ነው የማሳያችሁ ማለት ነው። በዘር አፕሊኬሽንን እንዴት አድርገን ዳውንሎድ አድርገን እናስጀምራለን ወደሚለው እንሄዳለን ማለት ነው። ሊንኩ ቴሌግራም ቻናል ላይ ያላችሁ ወደ ቴሌግራም ቻናል ላይ ትገባላችሁ። አሊያም ደግሞ እዚህ ቪዲዮ ስር ላይ ሊንኩን አስቀምጥላችኋለሁ፣ የአፕሊኬሽኑ ሊንክ ማለት ነው። በሊንኩ ነው የምትገቡት። ምን ታደርጋላችሁ? ወደ ቴሌግራም ቻናል ላይ ትሄዳላችሁ። ቴሌግራም ቻናል ላይ ጆይን ያደረጋችሁ ልጆች ካላችሁ እዚህ ጋር ፊት ለፊት ጽፍላችኋለሁ። እሱን ቴሌግራማችሁ ላይ እዚህ ጋር ትሄዱና ላይ ሰርች ማድረጊያው ላይ አት ምልክት አድርጋችሁ ስዊት ቱቶሪያል ብላችሁ ሰርች ታደርጋላችሁ። ስዊት ቱቶሪያል ብላችሁ ሰርች ስታደርጉ የኔ ቴሌግራም ቻናል ይመጣላችኋል ማለት ነው። ቴሌግራም ቻናሉ ላይ ስትገቡ እዚህ ጋር ሊንክ አለላችሁ ማለት ነው። ይህን ሊንክ ክሊክ ነው የምታደርጉት። ክሊክ ስታደርጉ ወደ በዘር አፕሊኬሽን ይወስዳችኋል ማለት ነው። እዚህ ጋር ሪፈራል ኮድ ያስፈልጋችኋል። እችኛዋን ኮድ ፊት ለፊቷ ላይ ኮፒ ምልክት ያለባትን እችን ኮድ ማለት ነው፣ እሷን ክሊክ ታደርጉባታላችሁ፣ ኮፒ ታደርጓታላችሁ ማለት ነው። ኮፒ ካደረጋችሁ በኋላ አንድሮይድ ቨርዥን የምትጠቀሙ ጉግል ፕሌይ ስቶር ላይ ታወርዳላችሁ እና አይፎን ምናምን ያላችሁ ልጆች ደግሞ አፕ ስቶር ላይ ታወርዳላችሁ። ስለዚህ እኔ ስልክ የአንድሮይድ ስለሆነ ጉግል ፕሌይ የሚለው ላይ ክሊክ አደርጋለሁ ማለት ነው። እሱን ክሊክ ስታደርጉ አፕሊኬሽኑን ኢንስቶል እንድታደርጉ ይጠይቃችኋል። እዚህ ላይ ኢንስቶል የምትለዋን ክሊክ ታደርጉባታላችሁ። በዚህ መልኩ ዳውንሎድ አድርጎ ከጨረሰ በኋላ ኢንስቶል ያደርገዋል። ኢንስቶል ካደረገ በኋላ እዚህ ጋር ኦፕን ይላችኋል ማለት ነው። ኦፕን ታደርጉታላችሁ። እዚህ ጋር በሁለት አይነት መንገድ መክፈት ትችላላችሁ። አንደኛ አዲስ ኢሜል አካውንት ክሬት አድርጋችሁ መክፈት ከፈለጋችሁ እዚህ ጋር ክሬት አካውንት የምትለዋ ላይ ገብታችሁ መክፈት ትችላላችሁ። አሊያም ደግሞ ስልካችሁ ላይ ባለው ኢሜል ኮንቲኒው ዊዝ ጉግል በሚለው መክፈት ትችላላችሁ ማለት ነው። ኮንቲኒው ዊዝ ጉግል የሚለውን እኔ በሱ እጠቀማለሁ። ስልኬ ላይ ባለው ኢሜል ከፍታለሁ ማለት ነው። እሱን ካደረጋችሁ በኋላ እዚህ ጋር ኢሜል አድራሻችሁን እንድታስገቡ ይጠይቃችኋል። እዚህ ጋር ኢሜላችሁን ታስገባላችሁ ማለት ነው። ኢሜላችሁን ካስገባችሁ በኋላ ኔክስት ትሉታላችሁ። ኔክስት ስትሉ እዚህ ጋር ፓስወርድ እንድታስገቡ ይጠይቃችኋል። የኢሜላችሁን ፓስወርድ ታስገቡለታላችሁ ማለት ነው። ከዛ እሱን ስታስገቡ ኖቲፊኬሽን ይጠይቃችኋል። እዛ ኮንፊርም ካደረጋችሁ በኋላ ኮንቲኒው የሚል ይመጣላችኋል። ኮንቲኒው የምትለዋን አንድ ጊዜ ክሊክ ታደርጓታላችሁ ማለት ነው። ከዛም እዚህ ጋር ስፖርት ቪዲዮዎችን ነው የሚለቀው ይህ አፕሊኬሽን ማለት ነው። ምን አይነት ስፖርቶችን እንደምትፈልጉ እዚህ ጋር እንድትመርጡ ይጠይቃችኋል። ፉትቦል፣ የፈለጋችሁትን እናንተ እንደ ፍላጎታችሁ ትመርጡለታላችሁ ማለት ነው። እዚህ ጋር የምትፈልጓቸውን የስፖርት አይነቶች መርጣችሁ ኮንቲኒው ትላላችሁ ማለት ነው። እሱን ከመረጣችሁ በኋላ ኮንቲኒው ትላላችሁ። ኮንቲኒው ስትሉ እዚህ ጋር ዩዘርኔም እንድትመርጡ ይጠይቃችኋል። ዩዘርኔማችሁን እዚህ ጋር ትመርጣላችሁ። ዩዘርኔማችሁን ካስተካከላችሁ በኋላ ኮንቲኒው ስትሉ እዚህ ጋር ጀንደራችሁን ወይም ጾታችሁን እንድትሞሉ ይጠይቃችኋል። እዚህ ጋር ጾታችሁን ትመርጣላችሁ። ከዛ በመቀጠል ኔክስት ነው የምትሉት ማለት ነው። ከዛ እዚህ ጋር ደግሞ እድሜያችሁን እንድትሞሉ ይጠይቃችኋል። እድሜያችሁን ከሞላችሁ በኋላ ኔክስት ትላላችሁ። ለሰዎች ኢንቪቴሽን እንዴት አድርገን እንልካለን የሚለውን ደግሞ ላሳያችሁ። እዚህ ጋር ፕሮፋይል ፒክቸራችሁ ላይ ትገባላችሁ። ፕሮፋይል ፒክቸራችሁ ላይ ክሊክ ካደረጋችሁ በኋላ እዚህ ከላይ አናቷ ላይ 3 ዶቷ ላይ እሷ ላይ ክሊክ ስታደርጉ ኢንቫይት ፍሬንድ ኤንድ እርን ፖይንትስ የምትላለች እሷን ክሊክ ታደርጓታላችሁ። እሷን ክሊክ ስታደርጉ እዚህ ጋር ሊንክ አለች። እዚህ ጋር ሊንክ አለች። ይችን ፊት ለፊቷ ላይ ኮፒ የምትለዋን ኮፒ አድርጋችሁ ለሌሎች ሰዎች በቴክስት የሚሆን በቴሌግራም በሶሻል ሚዲያ ዘርፎች ይችኛዋን ኮፒ ያደረጋችኋትን ትልኩላችኋላችሁ። ያንን ሊንክ ተጠቅመው ሲገቡ እናንተ ተጠቃሚ ትሆናላችሁ፣ በኢንቪቴሽን ታገኛላችሁ ማለት ነው። ሌላ ቪዲዮ እንዴት አድርገን የምንጭነው የሚለውን ደግሞ እንመልከት። እዚች ጋር ከስር ፕላስ ምልክቷ ላይ ክሊክ ታደርጋላችሁ። እሷን ፋይል ዩዚንግ ዚስ አፕ ትሉታላችሁ። የመጀመሪያ ስለሆነ ነው። አሁንም እንደዚሁ ተመሳሳይ ታደርጉና ጋለሪያችሁ ላይ ሄዳችሁ ትጭናላችሁ ማለት ነው። እዚህ ጋር ፖስት አለ፣ ስቶሪ አለ፣ ሪል አለ። ሪል ላይ የሚለው ትሆኑና እዚች ጋር ጋላሪ ምልክቷ ላይ ስትገቡ ወደ ጋላሪያችሁ ላይ ይወስዳችኋል። ከዛ ጋላሪያችሁ ላይ ልጭነው ያሰባችሁትን ቪዲዮ ታመጣላችሁ ማለት ነው። ቪዲዮውን አምጥታችሁ ፖስት ማድረግ ነው። ዲስክሪፕሽን ትጽፉለትና ፖስት ታደርጉታላችሁ ማለት ነው። በዚህ መልኩ አፕሊኬሽኑን ያልጀመራችሁ ልጆች አሁኑኑ ጀምሩ ማለት ነው። ይህንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።